የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት በቅርቡ እንደሚጠናቀቅ ገለጹ። ፕሬዝዳንቱ በሰጡት ጋዜጣዊ መግለጫ ጦርነቱ የሚያበቃበትን ትክክለኛ ጊዜ ባይጠቅሱም ወደ ማጠናቀቂያው በጣም እየተቃረብን ነው ብሏል። ትራምፕ አክለውም ጦርነቱ በቅርቡ ያበቃል፣ ዳግም የሚቀሰቅሱት ከሆነ ግን ከበፊቱ በበለጠ ጠንካራ ድብደባ ይደርስባቸዋል ሲሉ አስጠንቅቀዋል። በቅርቡ ማለት በአንድ ሳምንት ውስጥ ማለት ነው ወይ ተብለው ለቀረበላቸው ጥያቄ አይደለም ግን በቅርቡ ይመስለኛል የሚል ምላሽ ሰጥተዋል። በመግለጫው ወቅት አንድ ጋዜጠኛ የመከላከያ ሚኒስትሩ ጦርነቱ ገና አሁን እንደጀመረ እየተናገሩ ባለበት ወቅት እርሶ ጦርነቱ ሊያበቃ ነው ማለታችሁ አይጋጭም ወይ ሲል ላቀረበላቸው ጥያቄ ትራምፕ ሁለቱንም ማለት ይቻላል ብሏል። የኢራን ጦር ተደምስሷል። አሁን የመጀመሪያው ኢራን አዲስ ሀገር የመገንባት ሂደት ነው ሲሉም አስረድተዋል። ፕሬዚዳንቱ አክለውም ኢራን መካከለኛውን ምስራቅ ለመቆጣጠርና እስራኤልን ለማጥፋት እቅዳ እንደነበራትና አሜሪካ በትክክለኛው ጊዜ ጣልቃ በመግባት እቅዱን ማክሸፏን ገልጸዋል። ይህንን ድርጊት በማስቆማችንና በዚህ ሂደት ውስጥ በመሳተፋችን ትልቅ ኩራት ይሰማናል ሲሉ ንግግራቸውን አጠቃለዋል። የኢራኑ ፕሬዝዳንት መስዑድ ከአያቶላ አሊ ካሜኒ ልጅ የሆኑት ሙጅተባ ካሜኒ አዲሱ የአገሪቱ ከፍተኛ መንፈሳዊ መሪ ሆነው መሾማቸውን አሞገሱ። ፕሬዝዳንቱ በኤክስ ማህበራዊ ገጻቸው ላይ ባሰፈሩት መልእክት የሙጅተባ መመረጥ መንግስት አመራር ውስጥ የህዝብ ፈቃድ የታየበት ነው ሲሉ ገልጸዋል። የኢራን ችግሮች በአዲሱ መሪ ጥበብ የተሞላበት አመራር እንዲሁም በመተማመን በህዝብ ተሳትፎ ላይ የተመሰረተ ድባብ በመፍጠር ሊፈቱ እንደሚችሉ ፕሬዝዳንቱ ያላቸውን እምነት ገልጸዋል። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በሐምሌ 2024 ወደ ስልጣን የመጡት በሚሊዮኖች የሚቆጠሩ ዜጎች ምርጫውን በደገፉበት ወቅት እንደነበረም ይታወሳል። ፕሬዝዳንቱ ባለፈው ቅዳሜ በኢራን ለተፈጸሙ ጥቃቶቹ ጎረቤት ሀገራትን ይቅርታ የጠየቁ ቢሆንም ዛሬ ሰኞ ግን ቱርክ፣ የተባበሩት አረብ ኤሚሬትስ እና ኳታር ከኢራን የተተኮሱ ሚሳኤሎችን ማክሸፋቸውን አስታውቀዋል። ይህም የፕሬዝዳንቱ ይቅርታ በተግባር አለመታየቱና በቀጠናው ላይ ያለውን ውጥረት አሁንም መቀጠሉን አመላክት ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኘውን ከፍተኛ መጠን ያለው የበለጸገ የዩሬኒየም ክምችት ደህንነት ለማረጋገጥ ሲባል የአሜሪካ ጦርን ወደ ስፍራው ስለመላክ እስካሁን ውሳኔ ላይ ፈጽሞ አልተቃረብንም ሲሉ አስታወቁ። ፕሬዝዳንቱ ለኒውዮርክ ፖስት በሰጡት ቃል የኒውክሌር ቁሳቁሶችን ለመያዝና ለመቆጣጠር ልዩ ኃይሎችን ወደ ኢራን ለማሰማራት እስራኤልና አሜሪካ እያደረጉት ነው ስለተባለው ውይይት ተጠይቀው ምላሽም ሰጥተዋል። በምላሻቸውም በዚህ ጉዳይ ላይ እስካሁን ምንም አይነት ውሳኔ አላሳለፍንም፣ ምንም አይነት ውሳኔ አልወሰንም፣ ወደ ውሳኔውን ፈጽሞ አልደረስንም ብሏል። በኢራን የኒውክሌር መርሃ ግብር ዙሪያ ለረጅም ጊዜ የዘለቀው ውዝግብ ከ10 ቀናት በፊት ወደ ከረረ ወታደራዊ ግጭት ማምራቱ ይታወሳልን ብሏል። ይህንኑ ተከትሎ አሜሪካና እስራኤል በኢራን ላይ ጥቃት የከፈቱ ሲሆን ኢራንም በበኩሏ በመላው መካከለኛው ምስራቅ የአጸፋ ጥቃቶችን በመሰንዘር ላይ ትገኛለችም ብለዋል። የዩጋንዳ አየር መንገድ የረጅም ርቀት በረራዎችን ለማስቀጠል ሲል ከኢትዮጵያ አየር መንገድ አውሮፕላኖችን ተከራየ። ሁለቱ የኤርባስ የ330-800 አውሮፕላኖች ያልታቀደ የጥገና ስራ በማስፈለጋቸው ምክንያት ዩጋንዳ አየር መንገድ የረጅም ርቀት በረራዎችን ለማስቀጠል ሲል ከኢትዮጵያ አየር መንገድ የቦይንግ 787 አውሮፕላንን ከነሙሉ የበረራ ባለሙያዎቹ በኪራይ መውሰዱ ተሰማ። አየር መንገዱ የጥገናውን አይነት በግልጽ ባያሳውቅም ይህ ክስተት ተቋሙ አዲስ የአመራር ለውጥ ባደረገበት ማግስት መፈጠሩ ተጨማሪ ጫና ፈጥሮበታልም ተብሏል። የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጄኒፈር ባሙትራኪ በቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ በነበሩትና አሁን በተጠባባቂነት በተሾሙት አቶ ግርማ ዋቄ
ተተክተዋል። አየር መንገዱ በዚህ ወቅት ሁለቱን የረጅም ርቀት ጄቶች ያልታቀደ ጥገና ሲል ለጊዜው ከአገልግሎቱ ውጪ አድርጓቸዋልም ተብሏል። የሮይተርስ ትሬንስ 7000 ሞተሮች የተገጠሙለት እነዚህ አውሮፕላኖች ለአየር መንገዱ አህጉር አቋራጭ በረራዎች ሲሰጡ የነበሩ ናቸውም ተብሏል። ያጋጠመውን የአቅም እጥረት ለመቅረፍ አየር መንገዱ አዲስ የሥራ ኃላፊ አቶ ግርማ ዋቂ ቀደም ሲል ወደሚመሩት ተቋም ፊቱን በማዞር ከማርች 7 ጀምሮ የኢትዮጵያን 787 አውሮፕላንን በኪራይ ማግኘቱን አረጋግጧል። የዩጋንዳ አየር መንገድ ባወጣው መግለጫ ይህ የአጭር ጊዜ ስምምነት በአየር መንገዱ የረጅም ርቀት መስመሮች ላይ የበረራ ቀጣይነትን ከማረጋገጡም በላይ ለተከበሩ መንገደኞቻችን የኔትወርክ አስተማማኝነትና የአገልግሎት አሰጣጥን ያሳድጋልም ብሏል። በአሁኑ ወቅት አየር መንገዱ ወደ ለንደንና ሙምባይ የሚያደርገውን በረራዎች ወደ ነበሩበት እየመለሰ ሲሆን በሌላ በኩል በኢራን ግጭት ምክንያት የአየር ክልል መዘጋት ባጋጠማት ዱባይ ያለውን ሁኔታ በቅርበት እየተከታተለ እንደሚገኝም አክሎ ገልጿል። ኤርትራ የእግር ኳስ ግብፃዊ አሰልጣኝ ቀጠረች። ከዓመታት በኋላ ወደ ዓለም አቀፍ የእግር ኳስ ውድድር የተመለሰው የኤርትራ ብሔራዊ ቡድን ግብፃዊ አሰልጣኝ መቅጠሩ ተሰማ። የተቀጠሩት አሰልጣኝ የቀድሞ የዛማሊክ ክለብ ተጫዋችና የቴሌቪዥን ኮሜንታተሩ ሐሽም ያኪን ናቸው ተብሏል። የ62 ዓመቱ ሐሽም የግብፅ ብሔራዊ ቡድን ተጫዋችም የነበሩ ሲሆን በ1990 የዓለም አቀፍ ዋንጫ በተከላካይነት ከብሔራዊ ቡድኑ ጋር መሰለፋቸውም ይታወሳል። እነኚህ ጡረተኛ ዛሬ በማህበራዊ ገጻቸው ላይ የኤርትራን ብሔራዊ ቡድን ለማሰልጠን ወደ አስመራ እየተጓዙ መሆኑን ይፋ አድርገዋል። የቅጥር ሁኔታቸው በተመለከተና ምን ያህል ደሞዝ እንደሚከፈላቸው እስካሁን የተባለ ነገር የለም። የኤርትራ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ የምድብ ማጣሪያ ከኢስዋኒ ጋር መድለው ይታወቃል። ይህ ግጥሚያቸው የፊታችን ማርች 25 እና ማርች 30 እንደሚካሄድ ፕሮግራም የተያዘለት ቢሆንም ጨዋታዎቹ የሚካሄዱበት ስታዲየሞች ግን እስካሁን አልታወቁም።